ሰላም ወዳጆች ዛሬም እንደተለመደው በአንድ ቪዲዮ ወደ እናንተ መጥቻለሁ። ቤንዋስ ነው። እንዴት ነው ቤንዋስን ታይም ሪሴት የምናደርገው? ሪሴት የተደረገ ታይም እስካለ እንዴት ነው ኮንትሮል የምናደርገው? አላርም ከመጮሁ በፊት እንዴት ነው ሪሴት የምናደርገው? እንዴት ነው ሴንሰሩን የምንቆጣጠረው? ምናልባት ሳንረዳው አላርም አክቲቬት ሆኖ ትንሽ እንዳንጋጭ እንደ ኢንፑትም ለመሆን ጭምር ነውና እስኪ ስለ ቤንዋስ እንግዲህ ቤንዋስ NBA 100 ሞዴል ላላችሁ እንዴት ነው አላርሙን ሴት የምናደርገው እንዴት ነው ኮንትሮል የምናደርገው የሚለውን አብረን እናያለን። እንግዲህ ቤንዋስ ማለት ባጭሩ እንደሚታወቀው ብሪጅ ናቪጌሽን ዎች አላርም ሲስተም ማለት ነው። እንግዲህ ታይሚንግ ነው የሚይዘውና እኛ አቬሌብል ካልሆንን በዲታችን ወደ ካፒቴን ሩም ወደ ኦፊሰር ሩም እንዲሁም ወደ አኮሞዴሽን አላርም ይልካል ማለት ነውና እሱን እንዴት ነው ሪሴት የምናደርገው? ታይሙን እንዴት ነው ሪሴት የምናደርገው? እንዴት ነው ኮንትሮል የምናደርገው የሚለውን አብረን እንግዲህ ይሄ እንደምትመለከቱት ቤንዋስ ኪ ያለው እንደገና ሴንሰር አለው። ሴንሰሩ ይሄ ነው የቤንዋስ ሴንሰር። ሪሴት ስናደርገው ይሄኛው እኛም ማየት ይጀምራል ማለት ነው። ብሊንክ የሚያደርግ ነገር አለው እንደምትመለከቱትና እንዴት ነው ታይሙን የምንሞላው የሚለውን መጀመሪያ ምን እናደርጋለን? ሴትአፕ ሞድ ላይ እናደርጋለን። ሴትአፕ ሞድ ላይ አድርገን ኪውን ተጠቅመን ሴትአፕ ሞድ ላይ ካደረግነው በኋላ የምትመለከቱት 8 ሚኒት ላይ ነው የሚያነበውና እኛ ለምሳሌ 3 ሚኒት ላይ ሴት እናደርገው። ሴት ለማድረግ እዚህ ጋር ሴት የሚለውን እንጫንና ከዛ ምን እንቀንሳለን ሚኒቱን። አሁን 3 ደቂቃ ላይ አስቀመጥ ነው። ከዛ ሴት እለዋለሁ። ሴት የሚለውን ተጫንኩ። ከዛ ኪዩን አመጣና አውቶማቲክ ወይም ማኑዋል ሞድ ላይ እናደርገዋለን። አሁን አውቶማቲክ ሞድ ላይ ላድርገው። እንደምትመለከቱት መቁጠር ጀመረ። ዩሲ አሁን እየቆጠረ ነው እንደምትመለከቱት። አሁን እየቆጠረ ከ3 ደቂቃ ማለት ነው። አሁን ዞር ብል እንደገና ይጀምራል። ዞር ልበልበት ሲጀምር ከ3 ደቂቃ ጀመረ። ለምንድነው አልተኛውም ማለት ነው። አሁንም ተመልከቱት እንደገና። ስለዚህ ታይሙን በትክክል ለማየት እንሞክር ተጠንቀቀን ማለት ነው። አሁን 3 ደቂቃ ላይ ነው የሞላሁት። 3 ደቂቃ ላይ ከች አድርጎኛል ሴንሰሩ። ይሄ ሴንሰር ነው እዚህ ጋር የምትመለከቱት። ይሄ ሴንሰር ነው። አሁን እዚህ ጋር ከች አድርጎኛል ይዞኛል ማለት ነው። መጀመሪያ የያዘን ቦታ ላይ ይቆጥራል። ከዛ ቦታ ካልተንቀሳቀስን እንደተኛን ነው ማለት ነው የሚቆጥረው ሴንሰሩ። ስለዚህ ምን እናደርጋለን ማለት ነው? እየመጣን እዚህ ጋር ዞር ማለት አለብን ማለት ነው አክቲቬት እንዳያደርግ አላርሙ። አሁን 3 ደቂቃው ሲያልቅ አላርም እዚሁ አክቲቬት ይሆናል። ከዛ ሪሴት ካላደረግነው ወደ ካፒቴን ሩም ይደውላል ማለት ነው። ከዛ ካፒቴን ሩም እንግዲህ ከደወለበት ከእንቅልፉ ከረበሸው ምን እንደሚፈጠር መገመት አቅተንምና ጥንቃቄ እናድርግ ለማለት ነው። አሁን ዞር ብል እንደገና ይጀምራል ማለት ነው። ልንቀሳቀስ አያችሁ ሲጀምር እንደገና ከ3 ደቂቃ ጀመረ። እንደገና መቁጠር ጀመረ ማለት ነው። ይሄ ነው እና እስኪ እንዴት እንደሚደውል ካፕቴኑን ትንሽ ላናደው መሰለኝ እና ላጭሁበት። እየቆጠረ ነው። 40 ሰከንድ ቀረ። ዝም ካልኩት እዚሁ መጀመሪያ አላርም መጮ ይጀምራል። ከዛ ቀጥሎ ወደ ካፒቴን ሩም። አሁን ዝም ልበለው ምን ሀፕን እንደሚያደርግ አብረን እንይ። የተወሰነ ሰከንድ ጠብቆኝ አሁን ሪሴት ካላረጉት ካፒቴኑ ጋር ይደውላል።